ሰላም እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በጉጉት ሲጠበቅ የነበረውን ደም የሚያፈላ በበቀልና በትግል የተሞላ ድንቅ የኮሪያ ድራማ ታሪክ ይዘንላችሁ ቀርበናል። በደካማነቱ ምክንያት ሲበደል የነበረ አንድ ተማሪ እንዴት በወህኒ ቤት ውስጥ እውነተኛ የትግል አውሬ ሆኖ እንደወጣ እና ጠላቶቹ እንዴት እንደደመሰሳቸው በጥቅልና በፍጹም አሰልቺ ባልሆነ መልኩ ልናስጎበኛችሁ ነው። እያንዳንዱን የትግል እንቅስቃሴ፣ ድርጊትና አስደናቂ ትዕይንት እየተከታተልን አብረን እንቆያለን። ዝግጁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ፊልማችንን እንጀምር። ታሪካችን የሚጀምረው ሰላማዊ፣ ጸጥተኛና ትምህርቱን ብቻ በሚከታተል አንድ ጎበዝ ተማሪ ነው። ሕይወቱ በጣም ሰላማዊ ነበረች። በክፍሉ ውስጥ ባሉ ተማሪዎችና መምህራን ዘንድ ትልቅ ክብር ነበረው። ነገር ግን ይህ ሰላም ብዙ አልዘለቀም። ሲዮቻን የተባለ አዲስ ተማሪ ወደ ክፍላቸው ገባ። መምህሩ ሲያስተዋውቀው የሀገሪቱ የሁለተኛ ደረጃ ቦክስ ቻምፒዮን መሆኑን ተናገረ። ክፍሉ በሙሉ በድንጋጤ ተዋጠ። የኛ ዋና ባለ ታሪክ ፊት ደግሞ እንደ በድን ነጣ። ልክ መንፈስ እንዳየ ደነገጠ። ምክንያቱም ሲዮቻንን ከዚህ ቀደም ያውቀዋል። መጥፎ ያለፈ ታሪክ ነበራቸው። መምህሩ ከክፍል እንደወጣ ሲዮቻን እውነተኛ ማንነቱን ማሳየት ጀመረ። በክፍሉ ውስጥ ያሉት ጠንካራ የሚባሉ ተማሪዎችን በመደብደብ የፍርሃት ድባብ ፈጠረ። በመቀጠል አይኑ በክፍሉ አስተዳዳሪ ፕሬዝዳንት ላይ አረፈ። እሷ ልታስቆመው ስትሞክር በኃይል በጥፊ መጥቶ ወደ ጎን ገፍትሯት ይጥላታል። የኛ ባለ ታሪክ እጆቹን አጣጥፎ እባክህ አቁም እያለ ተማጸነው። ነገር ግን ሲዮቻን በመሳደብና በመደብደብ ቀጠለበት። ሲዮቻን በመካከለኛ ደረጃ ትምህርት ቤት በነበረበት ጊዜም ጨካኝ አብራጅ ነበር። ለዚያ ነበር ባለታሪካችን በፍርሃት የሚንቀጠቀጥለት። በመጨረሻም ባለታሪካችን በድብደባው ብዛት መሬት ላይ ወደቀ። አይኖቹ በስቃይ እየተጨፈኑ ሳለ አጠገቡ የወደቀች አንዲት እስክርቢቶ አየ። በአይኖቹ ውስጥ ድንገተኛ የእሳት ብልጭታ ታየ። ያጠራቀመው ፍርሃት፣ ቁጣና ውርደት በአንድ ጊዜ ገንፍሎ ወጣ። ሲዮቻን እየሳቀ እስኪ ደፍረህ ምታኝ ብሎ ያፈዝበት። ያቺ ቅጽበት የቻውሶል የመጨረሻ የትዕግስት ወሰን ነበረች። ባለታሪካችን እስክሪብቶዋ አንስቶ ቀጥታ የሲዮቻን አይን ውስጥ ሰካት። ክፍሉ በሙሉ በድንጋጤ ደረቀ። ሲዮቻን አይኑን ይዞ በስቃይ እየጮኸ መሬት ላይ ወደቀ። አይኑም ለዘላቂ ጉዳት ተዳረገ። ድርጊቱ እንደ ግል መከላከያ ሰልፍ ዲፌንስ ስላልተቆጠረለት የኛ ባለታሪክ በ3 ዓመት የታዳጊዎች ማረሚያ ቤት እስር ቤት ተፈረደበት። እናቱም ስቅስቅ ብላ ለቀሰች። የጎበዙ ተማሪ ብሩህ ተስፋ እንደ ሳሙና አረፋ በአንድ አፍታ ጠፋ። እስረኞች አውቶቡስ ውስጥ እየተጓዘ ሳለ ከኋላው ሰው ሁሉ የሚፈራው አንድ አስፈሪ ሰው ተቀምጦ ነበር። መቀመጫው አል በተባለ ወርቃማ ጸጉር ባለው ልጅ ስለተያዘበት ባለታሪካችን ከሱ ጎን ለመቀመጥ ተገደደ። አጠገቡ ሲቀመጥም በፍርሃት ይንቀጠቀጥ ነበር። ማረሚያ ቤት እንደደረሱ አልባሳቶቻቸው ቀይረው የካኪ ዩኒፎርም ተሰጣቸው። አል የተባለ አንድ ወጣት ተቀላቀለውና በምን ወንጀል ነው የገባኸው ሲል ጠየቀው። ባለታሪካችን በለስላሳ ድምፅ በነፍስ ግድያ ሙከራ አለው። ይህን የሰማው አል ደንግጦ ወንድሜ ይቅርታ፣ ቅድም አውቶቡስ ላይ በመቀመጫ የተቀመጥኩት ለጨዋታ ነው እያለ ይቅርታ ይጠይቀዋል። በማረሚያ ቤቱ ውስጥ ደንቡ ግልጽ ነበር። ኃያሉ ሁሉንም ይገዛል። እዚያ ውስጥ የተለያዩ ቡድኖች ነበሩ። የጁዶ ሻምፒዮኑ ሳንግ ሃያብ፣ ግዙፉ ዋንጁን እና በወገብ ምቱ የሰውን ወገብ የሚሰብረው ሳንጊዮ፣ ሌሎችም ነበሩ። ነገር ግን ከእነሱ በላይ ሰው ሁሉ የሚፈራው አውቶቡስ ላይ አጠገቡ የተቀመጠው ዱሃን ነበር። ዱሃን ተራ እስረኛ አልነበረም። እሱ የኤምኤምኤ የዓለም ሻምፒዮንና የወርቅ ሜዳሊያ አሸናፊ ነበር። የወርቅ ሜዳሊያ አሸንፎ እናቱንና እህቱን በቤቱ ውስጥ ደስ ብሎት ዛሬ ማደሪያ ድግስ አለን ብሎ ሊጠይቅ ሲመጣ በቤቱ ውስጥ ሲገባ ደም ፈሶ ያያል። እናቱ እና እህቱ ተገድለው አገኛቸው። በዚያው ቅጽበት ከጀርባው ድንገት ጥቃት ሰንዝረው ሊያንቁት የሞከሩት 3 ወንበዴዎች አጥንታቸውን ሰባብሮ መጥቶ በቦታው ገደላቸው። በዚህም ምክንያት ነበር በነፍስ ግድያ ወንጀል ተከሰሰ፣ በእስር ቤትም የሚገኘው። አንድ ቀን በማረሚያ ቤቱ ግቢ ውስጥ የእግር ኳስ ጨዋታ ወደ ሁከት ተቀየረ። ባለታሪካችን በስህተት የሌላ ቡድን አባልን በስሱ ቦታ ላይ ስለመታው በዛም ምክንያት ሁከት ውስጥ ገባ።
ቡድኑ ሊደበድቡት ሲሉ ዶሃን ደረሰለት። ጥቃት ሰንዛሪዎቹን በአንድ ጥፊና በእግር ምት ራሳቸውን እንዲስቱ አደረጋቸው። ይህንን ያየው ባለታሪካችን በዶሃን ጥበብ ተደመመ። ከዚያች ቀን ጀምሮ ባለታሪካችን ዶሃንን ትግል አስተምረኝ ብሎ ለመነው። ዶሃን በመጀመሪያ እምቢ አለ። ነገር ግን ባለታሪካችን እኔ መሸሽ ሰልችቶኛል፣ በበታችነት ስሜት መኖር ሰልችቶኛል፣ እንደ ሰው መኖር እፈልጋለሁ ሲል በቁርጠኝነት ተናገረ። ዶሃንም አንድ መስፈርት አስቀመጠ። በ40 ደቂቃ ውስጥ 100 ዙር ሩጥ አለው። በአካል ደካማ የሆነው ባለታሪካችን መሮጥ ጀመረ። በ50ኛው ዙር ላይ አቅሙ አልቆ መዳከም ጀመረ። ነገር ግን ያለፈው የሲኦቻን የውርደት ትዝታ በፊቱ ላይ እንዲሸና ያደረገበት አሰቃቂ ትዝታ አይምሮውን አቃጠለው። በቁጣ ተነስቶ 40 ደቂቃ ቢያልፍም 100 ዙር ጨርሶ በዶሃን እቅፍ ውስጥ ወደቀ። ከዚያ በኋላ የነበሩት ቀናት አሰቃቂ የስልጠና ቀናት ነበሩ። በየቀኑ ፑሽአፕ፣ የሆድ ሥራ፣ ሲትአፕ እና የትግል ልምምድ ያደርግ ነበር። ዶሃን አንድ ትልቅ ፍልስፍና ነበረው። ሻርኮችን ታውቃለህ? በሰውነታቸው ውስጥ አየር የሚይዝ ከረጢት የላቸው። ካልተንቀሳቀሱ ይሰምጣሉ፣ ይሞታሉ። አንተም እንደ ሻርክ መኖር አለብህ። መቼም ቢሆን መንቀሳቀስን ማቆም የለብህም ይለዋል። ቀናት አልፈው ወራት ሲተኩ የደካማው ተማሪ አካል ተቀየረ። ጥንቻዎቹ አደጉ፣ ምቶቹ እንደ ሞደሻ ጠነከሩ። በዚህ መሃል ሲኦቻን ከእስር ቤቱ ውጭ በወንበዴዎች ቡድን ውስጥ እየተካተተ ነበር። ዶሃን ደግሞ ዕድሜው 23 ስለሞላ ወደ አዋቂዎቹ እስር ቤት ተዘዋወረ። ባለታሪካችን ብቻውን ቀረ። ነገር ግን የሻርክ መንፈስ አብሮት ነበረ። በእስር ቤቱ ውስጥ ያሉት ታዋቂ ጎበዞች ዋንጁንና ሳንጊዮ የተባሉ ባለታሪካችንን ይፈትኑታል። ነገር ግን ባለታሪካችን በፍጹም ጽናትና በታላቅ ትግል ብቃት ዋንጁንንና ሌሎችንም አሸነፋቸው። የማረሚያ ቤቱ እስረኞች በሙሉ አከበሩት። ሰላምም ሰፈነ። የእስራት ጊዜውን ጨርሶ ከማረሚያ ቤት ሲወጣ ደጅ ላይ ሲኦቻን ይጠብቀው ነበር። ሲኦቻን አሁን ጎዳና ላይ የበሰለ ጎበዝ ተዋጊ ሆኗል። ሁለቱ የመጨረሻቸውን ውጊያ ጀመሩ። ሲኦቻን በኃይል ማጥቃት ጀመረ። የባለታሪካችንን እናት እየሰደበ ያፌዝበት ነበር። ባለታሪካችን ግን ዶሃን ያስተማረውን ስልት ተጠቀመ። የጽናትና የትግል አቅሙን አውጥቶ በሲኦቻን ደካማ ጎን ላይ ድንቅ የምትሰነዘረበት። ሲኦቻን መሬት ላይ ተዘረረ። ባለታሪካችን ውጊያው አሸንፎ በሰላም መንገዱን ቀጠለ። ከዚያ በኋላ ከማረሚያ ቤት ባልደረቦቹ ዋንጁን፣ ሳንጊዮ፣ ሳንግሃያብ ጋር በመሆን አዲስ ሕይወት ለመጀመር ወሰነ። ባለታሪካችን በጂም ውስጥ ጽዳት ሰራተኛ ሆኖ ተቀጠረ። ህልሙ ግን እውነተኛ የኤምኤምኤ ተዋጊ መሆን ነበር። ነገሮች ሰላማዊ ይመስሉ ነበር። ነገር ግን ዊዮንግ የተባለ የሕገ ወጥ የትግል መድረክ የፎግ ባለቤትና ወንበዴ አዲስ ውጥረት ፈጠረ። ዊዮንግ ባለታሪካችን ለእሱ እንዲሰራ ጠየቀው። ባለታሪካችን እኔ እንደዚህ አይነት ህይወት ፍላጎት የለኝም ብሎ ነገረው። በዚህ ቁጣ የተነሳ ዊዮንግ የባለታሪካችንን የልጅነት ጓደኛ ጂሂን አገታት። ባለታሪካችንና ጓደኞቹ ዋንጁን፣ ሳንጊዮ፣ ሳንግሃያብ እሷ ለማዳን ሮጡ። ነገር ግን በዊዮንግ ወጥመድ ውስጥ ገቡ። ዊዮንግ አሰቃቂ ጨዋታ ተጫወተ። ባለታሪካችንን አስሮ ከሁለቱ ጓደኞችህ አንዱ እንዲሞት ምረጥ አለው። ባለታሪካችን እያለቀሰ ተማጸነ። የዊዮንግ ረዳት የሆነችው ሴት የ10 ሰከንድ ሰዓት አስቆጥራ ዋንጁንን በሆድ ላይ በካራቴ ወጋቸው። ነገር ግን ዋንጁን እንደ አንበሳ ተነሳ። በቆሰለ ሆዱ አጥቂዎቹን መከተል ጀመረ። ጂሂንና ባለታሪካችንን አያይዞ ካመለጡ በኋላ ዋንጁን በተደጋገመ የካራቴ ምት በመወጋቱ ምክንያት በባለታሪካችን እቅፍ ውስጥ ሕይወቱ አለፈች። ከመሞቱ በፊት 31 ለበደላቸው ሰዎች ለመጠየቅ የጻፈውን ማስታወሻ ደብተር ሰጠው።
የዋንጁን ሞት የሁሉንም አእምሮ አሳበደው። ባለታሪካችን ሳንግዮ ሳንግሃያብና የዋንጁን እህት ያንጂን ተቀላቅለው የመጨረሻውን የበቀል እርምጃ አቀዱ። በውዮንግ ዋና መኖሪያ ቤት ውስጥ በታላቅ ስልት ገቡ። ሳንግዮና ያንጂን የውዮንግ ዋና ተዋጊዎችና ያችን ጨካኝ ሴት በከባድ ድብደባ ደረመሷቸው። ባለታሪካችን ደግሞ ቀጥታ ወደ ውዮንግ ቢሮ አመራ። እዚያም በሁለቱ መካከል አስደናቂ ደም አፋሳሽና የመጨረሻ ፍልሚያ ተካሄደ። ውዮንግ በጣም ጎበዝ ነበር። ባለታሪካችን ያሰቃየው ነበር። ነገር ግን ባለታሪካችን የዋንጁንን መስዋዕትነትና የዶሃንን እንደ ሻርክ ኑር የሚለው ቃል አስታወሰ። ባለታሪካችን ሙሉ አቅሙን አውጥቶ የውዮንግን እጅ ሰበረው። ውዮንግን ከመስኮት ሊወድቅ ሲል ደግፎ ያዘውና ወደ ውስጥ ጎተተው። ውዮንግ ለምን አልገደልከኝም ሲል ጠየቀው። ባለታሪካችንም እኔ እንደ አንተ አውሬ አይደለሁም አለው። ፖሊሶች ደርሰው ውዮንግንና የወንበዴዎችን ቡድን በቁጥጥር ስር አዋሏቸው። ባለታሪካችን የዋንጁንን የመጨረሻ ምኞት ፈጸመ። ማስታወሻ ደብተር ላይ ባሉት ሰዎች ስም ይቅርታ ጠየቀ። በስተመጨረሻም ባለታሪካችን ወደ እስር ቤት ሄዶ ዶሃንን ጠየቀው። አሁን ሕይወቴ ምን እንደሆነ አውቄዋለሁ። እኔ የምኖረው ለመዋጋት ነው። አንድ ቀን ከአንተ ጋር በሰላም እገጥማለሁ ብሎ ይነግረዋል። ባለታሪካችን አሁን ለህልሙ ለእውነተኛ ሕይወትና ለአዲስ የኤምኤምኤ ሻምፒዮንነት መንገድ መጓዝ እየጀመረ ታሪካችን በዚህ ላይ ያልቃል። ይህንን አስደናቂና አስተማሪ ታሪክ ከወደዳችሁት ቪዲዮውን ላይክ፣ ሼር ማድረግ እንዳትረሱ። ለተጨማሪ ተመሳሳይ ቀጣይ የፊልም ታሪኮች ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ ደህና ቆዩ።